ሰበር ዜና አዲሱ የካቶሊክ ቤተክርስቲያን ጳጳስ በእስር ላይ ያሉ ጋዜጠኞች እንዲፈቱ ጥሪ ያቀረቡ። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ቫቲካን ውስጥ ለመጀመሪያ ጊዜ ከጋዜጠኞች ጋር በተገናኙበት ወቅት በእስር ላይ የሚገኙ ጋዜጠኞች እንዲለቀቁ ጥሪ ያቀረቡ። ጳጳሱ እውነትን ፈልገው ለመዘገብ ሲሉ ለእስር ለተዳረጉ ጋዜጠኞች ያላቸውን ድጋፍ በመግለጽ የሚደርስባቸው ስቃይ ሀገራትና የዓለም አቀፉን ማህበረሰብ ሕሊና የሚፈትን ነው ብለዋል። የፕሬስ ነጻነት መጠበቅ አለበት ያሉት ፖፕ ሊዮ 14ኛ መገናኛ ብዙሃንም ውድ የሆነውን ስጦታ የመናገር ነጻነትን መጠበቁን ማረጋገጥ አለባቸውም ብለዋል። ኮሚቴ ቱ ፕሮቴክት ጆርናሊስትስ እንደሚለው ባለፈው የአውሮፓውያኑ ዓመት 361 ጋዜጠኞች ታስረዋል ሲል ያስረዳል። ባለፈው ሐሙስ የካቶሊክ ቤተክርስቲያን መሪ ሆነው የተመረጡት ሊቀ ጳጳሱ ጨምሮም ጋዜጠኞች በዓለም ላይ ያሉት ኢፍትሐዊነትና ደህንነት ትኩረት እንዲያገኙ ሚናቸውን እንዲወጡ ጥሪ አቅርበዋል። መገናኛ ብዙሃኑ በሚከፋፈሉና ወገንተኛ በሆኑ ጉዳዮች ላይ ከማትኮር ይልቅ እውነትን በመዘገብ ለጽንፈኝነትና ጥላቻ መድረክ እንዳይሰጥ አሳስበዋል። መልእክታችንን የምናስተላልፍበት መንገድ መሰረታዊነቱ ወሳኝ ነው። የቃላትና የምስሎች ጦርነትን ባለመቀበል የጦርነትን አቅጣጫን መቃወም አለብን ብለዋል። ኃይልና ጩኸት የሞላበት መልእክት አያስፈልግም ያሉት ጳጳሱ ከዚህ ይልቅ መልእክቶቻችን ድምፅ ያሌላቸውን ደካሞች ድምፅ የሚያስዳምጡና የሚሰበስቡ መሆን አለባቸው ብለዋል። አዲሱ ጳጳስ በተጨማሪም ለታዳሚዎቹ ሰው ሰራሽ አስተውሎትን በተመለከተ ያላቸውን ስጋት በማንሳት ቴክኖሎጂውን በኃላፊነትና በብላት መጠቀም እንደሚያስፈልግ ለታዳሚዎቹ ተናግረዋል። ጋዜጠኞች ሰው ሰራሽ አስተውሎት ለሰው ልጅ ሁሉ በሚጠቅም ሁኔታ ጥቅም ላይ መዋሉን ማረጋገጥ እንዳለባቸው አሳስበዋል። በዚህ መድረክ ላይ ሊቀ ጳጳስ ሊዮ 14ኛ ንግግር ያደረጉት አብዛኛውን በጣሊያንኛ ሲሆን ንግግር ሲጀምሩ ወደ አዳራሹ ሲገቡ ለተደረገላቸው ሞቅ ያለ ጭብጨባ በእንግሊዝኛ ቋንቋ ቀልድ ጣል አድርገዋል። ውድ የቻናላችን ቤተሰቦች ስላዳመጣችሁን ከልብ እናመሰግናለን። የዛሬው ዜና ምንጫችን ከቢቢሲ ነው። እንዲሁም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑን ከልብ እየጠየቅን ሁላችሁም ባላችሁበት መልካምን ሁሉ እንመኝላችኋለን። ለሁላችሁም መልካም ጊዜ ይሁንላችሁ።